አንድ ካህን በየቀኑ ለ16 ሰዓታት ኑዛዜን በመስማትና ምሕረትን በመስጠት በንስሐ ቦታ ይቀመጣል ብዬ ብላችሁ ላታምኑኝ ትችላላችሁ። ቅዱስ ዮሐንስ ጳውሎስ ዳግማዊ እንዲህ ብለው መስክረውለታል። ራሱን በንስሐ ቦታ እስረኛ ያደረገ ብፁዕ ብለው መስክረውለታል። የቀድሞ ርዕሰ ሊቃነ ጳጳስ ቤኔዲክቶስ 16ኛ ደግሞ ስለዚህ ቅዱስ ጥልቅ ፍቅር ስለነበራቸው 1 ዓመት ሙሉ የካህናት ዓመት ብለው በሱ ስም ሰይመዋል። በዚህም ቅዱስ ምክንያት የፈረንሳይዋ ትንሿ መንደር አርስ ታላቁ የነፍስ ሆስፒታል በመባል ትጠራለች። ይህ ቅዱስ በየቁምስናዎቻችሁ የሚገኙ ካህናት ጠባቂና ባልደረባ ነው። ይህ ቅዱስ ስለ ካህናት ሲመሰክር ከእግዚአብሔር ቀጥለው ካህናት በዚች ምድር ላይ ያሉ ጀግኖች ናቸው ሲል የመሰከረ ነው። ካህናት ለምዕመናን ነፍስ ስለሚደክሙ፣ ስለሚሮጡና ስለሚታትሩ ካህናቶች ጀግኖች ናቸው ብሎ መስክሮላቸዋል። ይህ ቅዱስ ዮሐንስ ቪአኒ ይባላል። ይህ ቅዱስ በ1786 በዳርዲሊ ፈረንሳይ ተወለደ። አባቱ ማቴዎስ ሲባል እናቱ ማርቤሉስ ትባላለች። ከተወለዱ ከ6 ልጆች እሱ 4ተኛው ነው። ቤተሰቦቹ በኢኮኖሚ ያናህል ያልበለጸጉ ቢሆኑም እንኳን ካላቸው ለድሆች የሚያካፍሉና ፈሪሃ እግዚአብሔር የነበራቸው እንግዳ ተቀባዮችም ጭምር ነበሩ። ይህ ቅዱስ በተወለደ ሰዓት ዓለምን እጅግ ያስጨነቀው የፈረንሳይ አብዮት ነበር። ብዙ ካህናቶች ዛቻና እንግልት ሲደርስባቸው ብዙ ቤተ ክርስቲያኖችም ተቃጥለዋል። የፈረንሳይ አብዮት ይህ ከባድ ጦርነት ሲነሳ ቅዱስ ዮሐንስ ቪያኔም በዚህ ጦርነት ምክንያት ብዙ መጎሳቆልን ገጥሞታል። የፈረንሳይ አብዮት ዓለምን እጅግ ሲያስጨንቅ ሳለ በተለይ ክርስቲያኖች ስደትም ገጥሟቸዋል። በዚህም ምክንያት ቅዱስ ዮሐንስ ቪያኔ በ13 ዓመቱ በድብቅ ቅዱስ ቁርባን እንደተቀበለ ይታወሳል። ቅዱስ ዮሐንስ ቪያኔ ቤተሰቦቹን ከብቶችን በማገድና የእርሻ ሥራን በመስራት ያግዛቸው ነበር። ይህ ቅዱስ በምድር ላይ ሳለ በአንድ ወቅት ስለ ሕይወት ትዝታው ሲጠየቅ እንዲህ ብለዋል። 3 በጎቼና 1 አህያ ነበረኝ፣ በእነሱም ደስተኛ ነበርኩኝ። ያን ጊዜ ልቤ ወደ እግዚአብሔር መጸለይ በወደደ ነበር በማለት መስክሯል። ቅዱስ ዮሐንስ ቪያኒ ትምህርቱን ለመከታተል ወደ ገዳም በ20 ዓመቱ ይገባል። በዛም ሂሳብ፣ ታሪክ፣ ጂኦግራፊና የላቲን ትምህርት ይወስዳል። በፈረንሳይ አብዮት ምክንያት ግን ትምህርቱን ለመከታተል አልቻለም። በተለይ የላቲን ትምህርት እጅጉ ይከብደውም ነበር። የፈረንሳይ አብዮት ጦርነቱ እጅግ እየተቀጣጠለ ሲሄድ ቅዱስ ዮሐንስ ቪያኒ ትምህርቱም ለማቋረጥ ተገደደ። እንዳለመታደል ደግሞ በ1809 የናፖሊዮ ቦናፓርት ጦር ሰራዊትን ተቀላቀለ። ግዳጁን ተቀላቅሎ እሱም ወደ ጦርነት ሊገባ ሳለ በሁለተኛው ቀን ታመመ። ቅዱስ ዮሐንስ ቪያኔ በ1810 እንደ ኢሮፓያን ዘመን አቆጣጠር ጦርነቱ ማለትም የፈረንሳይ አብዮት እየቀዘቀዘ ሲመጣ ትምህርቱ በአዲስ መከታተል ጀመረ። ቅዱስ ዮሐንስ ቪያኔ በፈረንሳይ አብዮት እጅግ ካሳዘኑት ጉዳዮች መካከል አብዛኞቹ ሰዎች እግዚአብሔርን የማይፈሩና
በተለይ ጊዜያቸው በጭፈራና በደስታ የሚያሳልፉ በብዛት ግብረ ሰዶማውያን የተንሰራፋበት ጊዜም ስለነበር ብዙዎች በዚህ ኃጢአት መውደቃቸው፣ ብዙዎች ደግሞ ለዓለማዊ ጉዳዮች ራሳቸው ማስገዛታቸው፣ ሥጋዊ ፍትወት ላይ መጠመዳቸው ይህ በጣም ያሳዝነው ነበር። ቅዱስ ዮሐንስ ቪያኔ በቤተ ክርስቲያን ውስጥ ካሉ ቅዱሳን መካከል የማን ወዳጅ ነው ብላችሁ ከጠየቃችሁኝ የቅድስት ፊሎሚና ወዳጅ ነው። ለሷም አብዛኛው ጊዜ ጸሎቱን ያደርስ ነበር። የካፑችን ሦስተኛ ኦርደር የሚባለው አባል ነበር። 17 ዓመቱ ካህን ለመሆን ወሰነ። ካህን ብሆን ብዙ ነፍሳትን ለእግዚአብሔር አተርፋለሁ በማለት ይናገር ነበር። በ29 ዓመቱ እንደምንም ትምህርቱን ጨርሶ ማዕረገ ክህነት ተቀበለ። ከዛም 230 ነዋሪዎች የነበራት የፈረንሳይ መንደር የሆነችው አርስ ወደምትባል ትንሿ መንደር ተላከ። ብዙም በእውቀት የዳበረ ስላልነበር እንደው እዛ ይሂድ በመባል የተላከም ጭምር ነበር። ቅዱስ ዮሐንስ ቪያኔ ወደ አርስ 230 ብቻ ነዋሪዎች ወደ ነበራት ስፍራ ለማገልገል ሄደ። በዛም በተለይ ድሆች በየቀኑ እየጎበኘ ለ16 ሰዓታት በየቀኑ ንስሐ በማድመጥና ምሕረትን በመስጠት በየቀኑ በቅዱስ ቁርባን ስር በመደፋት ይጸልይ ነበር። በዛም ብዙዎችን ማረከ፣ የብዙዎች ትኩረት ሆነ። የቅዱስ ዮሐንስ ቪያኔ ታዋቂው ጸሎት አምላኬ ሆይ እወድሃለሁ፣ የኔ ፍላጎት እስከ ሕይወት ፍጻሜ ድረስ አንተን መውደድ ነው፣ የምትወድ አምላክ ሆይ እወድሃለሁ የሚለው ጸሎት በብዙዎች ዘንድ ይታወቃል። ብዙዎችንም ማርኳል። በዚች ትንሽ መንደር ውስጥ የተላከው ቅዱስ ዮሐንስ ቪያኔ ብዙዎችን መሳብ ጀመረ። በተለይ ንስሐ በሚገቡ ሰዎች ዘንድ ተወዳጅ ሆነ። ከብዙ አገራት እሱን ለመጎብኘት መምጣት ጀመሩ። 230 ነዋሪዎች ያላት የአርስ መንደር ከተለያዩ የአውሮፓ ከተሞች የእሱን ዝና በመስማት ንስሐ ብቻ ለመግባት በየዓመቱ እስከ 450,000 ምዕመናን ወደዚች መንደር እንደሚያመሩ ተገለጸ። ይህ ቅዱስ ራሱን ለድሆች ለምዕመናኖች የሰጠ ቅዱስ ሰው ነው በማለት ብዙዎች ምስክርነትን ሰጥተዋል። በ1929 ቤተ ክርስቲያንን ይመሩ የነበሩ ርዕሰ ሊቃነ ጳጳስ ፒዮስ 11ኛ የዚህን ሰው ቅድስና በማወጅ በዓለም ላይ የሚገኙ የሰበካ ካህናት ጠባቂና ባልደረባ በማለት አወጁለት። ቅዱስ ዮሐንስ ቪያኔ ሕይወቱ በሙሉ ለምዕመናን የሰጠ ወንጌልን የሰበከ በንስሐ ቦታ ላይ በመገኘት ሰዎች ኃጢአትን እንዳይሰሩ ኃጢአት እንዳይገዛቸው በማድረግ ከእግዚአብሔር ጋር ኅብረት እንዲኖራቸው እርስ በርሳቸው በፍቅር እንዲኖሩ ትልቅ ትጋት ያደረገ ቅዱስ ሰው ነበር። ዛሬም በምድራችን ላይ የሚያገለግሉ ካህናቶች ምስጋና ይድረሳቸው። ሕይወታቸው ለእግዚአብሔር የሰጡ ምዕመናን ከእግዚአብሔር ጋር በማስታረቅ የክርስቶስ ቃልን በመስበክ ሁል ጊዜ በመሥዋዕተ ቅዳሴ በመገኘት ለሕዝቡ ደህንነት የቆሙ ናቸውና ምስጋና ይግባቸው። ታላቁ የቤተ ክርስቲያናችን የነገረ መለኮት ሊቅ የሆነው ፉልተንሽን ካህን ለራሱ አይኖርም እንዳለው እነሱም ለራሳቸው ስለማይኖሩ
በጸሎት ልናግዛቸው ይገባል። የቅዱስ ዮሐንስ ቪአኔ በረከት ከሁላችን ጋር ይሁን። ሰላም